መሆን ለሶስት ዓመት ያህል በሰላም ጦት ምክንያት ተቋርጦ የቆየ ነው። አሁን ግን በክልሉ ውሃ ቢሮ አማካኝነትና በወረዳው አስተዳደር ምክር ቤት እንዲሁም በማህበረሰቡ ተሳትፎ ከ4.2 ሚሊዮን ብር በላይ በሆነ ወጪ የሶላር ዝርጋታው ተዘርግቶ ያው አገልግሎት እየሰጠ ይገኛል። ከዚህ በፊት የነበረ 3 ዓመት እንግዲህ ማህበረሰቡን እንደምናየው እዛች ባንፎሴት ነው ታንከር ላይ ሲጠቀም የነበረ ማለት ነው። ባንፎሴት ብቻ ሲጠቀም የነበረና እዚህ አካባቢ ያው ወደ 1000 ጀሪካን በላይ እየተደረደረ ማህበረሰቡ በካሬታ በተለያየ በሰው ጉልበት እየወሰደ ሲጠቀምበት የነበረ በጣም ከብዙ ርቀት እየመጡ እናቶች ሲንገላቱበት የነበረ በመሆኑ አሁን ግን ያው በየቤቱ የተበላሹ መስመሮችን በመጠጋገን ወደ ቤቱ የተሰራጭ መሆኑና እንግዲህ በየቤቱ ከዛሬ ቀን ጀምሮ ያው ውሃው የሚሰራጭ መሆኑና ውሃ ማህበረሰቡ አገልግሎት የሚያገኝ መሆኑን ነው መግለጽ ፈልገው። ከዚያ ውጭ እቺ የምታያት ታንከር 16 ሺህ ወደ 32 ሺህ ሊትር ውሃ የምትይዝናት ማለት ነው። እቺ ሁለቷ ታንከር ማለት ነው። ነገር ግን ሁለት ታንከር በፊት በጀነሬተር ሲሞላ የነበረ ቢያንስ ከ5 ሰዓት እስከ 6 ሰዓት ሲወስድ የነበረው ነው። ይሄ ለመሙላት ማለት ነው። ለመሙላት ሲንገፍቶ ለመሙላት ከ5 ሰዓት እስከ 6 ሰዓት የሚጨርስ ነው። አሁን ግን በተለያየ መንገድ እንዳረጋገጠ ነው። በተለይ ሶላሩ ከተተከለው ወደዚህ ወይም ነው ፕላንት ካደረግነው በኋላ ቢያንስ ከ2 ሰዓት ባነሰ ጊዜ ነው እየሞላ ያለ ታንከር ማለት ነው። ከ2 ሰዓት ባነሰ ጊዜ ሞልቶ ለማህበረሰቡ አገልግሎት ይሰጣል። ስለዚህ በቀን ለሁሉም ማህበረሰብ በተለይ በከተማው ላይ በወረፋ በ24 ሰዓት ውስጥ በሁሉም መስመሮች ውሃ የምናዳርስ መሆኑን ነው መግለጽ ፈልገው። ከዚህ ግር ከተከልነ ያው 8 ቀናችን ነው ዛሬ ማለት ነው። በ8 ቀናችን ውስጥ ግን ያው ምናልባት እንግዲህ ማህበረሰቡን በጣም ከበፊትም በተለያየ መንገድ አቤቱታ ሲያቀርብ የነበረ በመሆኑ ያን ተረድተን ልክ በ8 ቀን ስራ ጀመርነን። የሚገዙ ዕቃዎችን ገዛዛንን፣ የጎዳደሉ ዕቃዎችን እንላለን፣ ሰራተኞችን አሰማራን። ከዞን እስከ ወረዳ ያሉ ሰራተኞች ተሰማርተው መጣው። ልክ እኛ በገባን ከዚህ መንግስት ግር በተከለ በ8 ቀኑ የውሃው ተግባራዊ ሆኖ የው ባይናችን የምናየው ይሆናል ማለት ነው። ይሄን ያለው ነገር። ስለዚህ ሰላም ለሁሉም ነገር አስፈላጊ ነው። ውሃም እንግዲህ ህይወት ነው። ማህበረሰቡ ይህን በባለቤትነት እንዲጠብቅ፣ እንዲንከባከብ፣ እንዲያጥር የማህበረሰቡ ማስተላለፍ የምፈልገው ይሄ ነው። እንግዲህ ሀብት የማህበረሰቡ ሀብት ስለሆነ የሚለውን ነገር እንዲወሰድ ይፈልጋለሁ።